እዚህ ጋር የምትመለከቱት ኦማር አርታን ይባላል። የአፍሪካ ምርጥ ዳኛ ነው። ያጋጠመውን ሰምተን እንምጣ። ቪዲዮ ላይክ አድርጉት። የዶናልድ ትራምፕ ሀገር አሜሪካን ወደ ሀገሬ እንዳትገባ ስትል ያሰናበተችውን ትውልደ ሶማሊያዊውን የወቅቱ የአፍሪካ ምርጥ ዳኛ ኦማር አርታን በተመለከተ ከነጩ ቤተ መንግስት መግለጫን ሰጥታለች። ይህ የ34 ዓመቱ የወቅቱ የአህጉሪቱ ኮከብ ዳኛ ከሽብር ቡድኖች ጋር ግንኙነት አለው፣ ይህንንም የሚያመላክት መረጃ አግኝቻለሁ ስትል አሜሪካን መግለጫ ለቃለች። የአሜሪካን ድንበር ጥበቃ ባለስልጣን እንዳለው በአህጉሪቱ ሕግ መሰረት ማናቸውም አይነት የደህንነት ስጋት ያለበት ሰው ወደ አሜሪካን እንዳይገባ ሕግ ያስገድዳል። ለዚህም ነው ውሳኔውን ያሳለፍነው ሲሉ ተደምጠዋል። ይህ ውሳኔ ሕጋዊ መብትን ያላከበረ ያልተረጋገጠ ውንጀላ ነው በሚል በበርካቶች እየተተቸ ይገኛል። ኦማር አርታን የዓለም ዋንጫ ላይ እንዲዳኝ የአፍሪካ ምርጥ ዳኛ ተብሎ በተመረጠበት ዓመት ሁሉንም ዶክመንቶች አሟልቶ በስንት ትግል ቪዛም አግኝቶ ወደ አሜሪካን ቢደርስም ለ11 ሰዓት ከቆየ ቃለ መጠይቅ በኋላ ወደ ሶማሊያ እንዲመለስ ተደርጓል። ታዲያ ኦማር አርታን በጣም ነው የከፋኝ፣ የዕድሜ ልክ ህልሜ ነው የተጨናገፈው ሲል በምሬት የተናገረ ሲሆን ወደ ሀገሩ ሶማሊያ ሲደርስ ከባለስልጣናት ጀምሮ የጀግና አቀባበል ከስጦታ ጋር ተደርጎለታል። እንደምትመለከቱት ነው እንግዲህ ወደ ሀገሩ ሲመለስ አትገባም ተብሎ ያሁሉ ነገር አጋጥሞት ይኸው የሶማሌ እንግዲህ ህዝብ እንዴት እንደተቀበለው የሀገሩ መሪ እንዴት አርግተው እንደተቀበሉት እያያቸው ነው። ይሄ ልጅ እንግዲህ ማንም አያውቀውም ነበር ከዚህ በፊት። አዎ ሽልማት ተሸልሟል፣ የአፍሪካ ምርጥ ዳኛ ተብሎ። አሁን ላይ ግን ዓለም ሁሉ ስለሱ እየተናገረ ነው። ሱብሃንአላህ። ኢቭን እንኳን የቪቫ ሼፉ ዋናው ወጥቶ ስለሱ መግለጫ ሰጥቶ እየተናገረ ነው። እንደምታዩት ነው። ይሄ ልጅን ከዚህ በፊት ማንም ሰው አያውቀውም ነበር። አሁን ላይ አሜሪካ እዛ ገብተህ ዳኛ አትሆንም ብላ ብትከለክለው አሁን ላይ ግን ዓለም ሁሉ አውቆታል። በጣም ነው የሚገርመው። አላህ ምን ይለናል? ወአሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም። አንድ ነገር ትጠላላችሁ፣ ያ ነገር ለእናንተ መልካም ሆኖ። ወአሳ አን ተሑቡ ሸይአን ወሁወ ሸሩን ለኩም። አንድ ነገር ትወዱታላችሁ፣ ያ ነገር ለእናንተ መጥፎ ሆኖ። አላህ ደግሞ ለሱ እንግዲህ የወደደው ለት ይሄ ነውና አሁን ዓለም ሁሉ ስለሱ እየተናገረ ነው። አሁን ላይ ማን ነው ኦማር አርታን ማያውቀው? እንደምታዩት ነው። ግን ለምን ይመስላችኋል አሜሪካን የከለከለችው እዛ ገብቶ ዳኛ ሆኖ እንዳያገለግል? ለምን ይመስላችኋል? ሐሳባችሁን